ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። በወረዳው የጤና ሴክተር የወባ ወረርሽኝን የመከላከል ዘመቻ ላይ ያሳየውን ርብርብ በሌሎች ፕሮግራሞችን በመድገም ጤናው የተጠበቀ ዜጋ ለመፍጠር መስራት እንደሚገባ የቢጣ ወረዳ አስተዳደር ገለጸ። የወረዳው ጤና ጥበቃ ጽሕፈት ቤት የዜሮ ዶዝ ክትባት ኦሪየንቴሽን የወባ መከላከል ተግባርና አጠቃላይ የ2016 በጀት ዓመት አፈጻጸም ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ከወረዳ መንግስት ኮሙኒኬሽን ለተገኘ ዘገባ ምህረት ማሙ በመድረኩ የወረዳው ስራ አስፈጻሚዎች፣ የጽሕፈት ቤት ማኔጅመንት አባላት፣ የጤና ባለሙያዎችና የጤና ጣቢያ ኃላፊዎች እንዲሁም አጠቃላይ የጤና ኤክስቴንሽን ሰራተኞች ተሳታፊ ሆነዋል። በእለቱም የዜሮ ዶዝ ክትባት በወባ መከላከል ተግባር አፈጻጸም እንዲሁም የ2016 ዓመተ ምህረት የተቋሙ ዓመታዊ ስራ አፈጻጸም የተመለከቱ ሰነዶች በዘርፉ ባለሙያዎች ቀርቦ ሰፊ ውይይትም ተደርጎበታል። የውይይቱ ተሳታፊዎች በሰጡት አስተያየት ባንዲራቻ ጤና ጣቢያ ሶላር ተጠግኖ አገልግሎት አለመስጠት፣ የደሞዝ መዘግየት፣ በተለያዩ ቀበሌዎች ተግባራትን ተዘዋውሮ ለመደገፍ አለማስቻሉን፣ የመድኃኒት እጥረት መኖርና መሰል ችግሮች መኖራቸው በቂ አገልግሎት ለመስጠት እክል መፍጠሩንም ጠቅሰዋል። የጽሕፈት ቤቱ ኃላፊ አቶ ተክላ ባየለ እንደገለጹት ባለፉት 2 ወራት በተደረገው ሰፊ ርብርብና ድጋፍ ዘመቻ ሲጀመር ከነበረበት የጫና ደረጃ ባለፉት 8 ሳምንታት እየቀነሰ መምጣቱን ገልጸዋል። ዘመቻው ሲጀመር ሳምንታዊ የወባ ታማሚዎች ቁጥር ከነበረበት 1770 በዚህ ሳምንት ደግሞ ወደ 446 ዝቅ ማለቱም ዘመቻው ውጤታማ ስለመሆኑ ማሳያ ነው ብሏል። የጤና ባለሙያዎችና አጠቃላይ የህብረተሰብ ክፍሎች በተገኘው ውጤት መዘንጋት ሳይኖር ዋናው የወረርሽኝ ወራት ከመስከረም እስከ ታህሳስ ያሉ ወራቶች በመሆናቸው ከስካሁኑ ጥረቶች በላይ ርብርብ ማድረግ እንደሚያስፈልግም ኃላፊው መልእክት አስተላልፈዋል። አቶ ተክላ በማስቀጠል ከ2016 ዓመታዊ አፈጻጸም አንጻር በጤና ተቋማት በሰለጠኑ ባለሙያዎች የሚሰጠው የወሊድ አገልግሎት እጅግ ዝቅተኛ እየሆነ መምጣቱ አሳሳቢ መሆኑን በመጥቀስ ይህንንም በቀጣይ ለማረም የጤና ኤክስቴንሽን ሰራተኞች ነፍሰ ጡሮችን ከልማት ቡድን ጀምሮ መዝግቦ በመለየትና በቅድመ ወሊድ አገልግሎት በአግባቡ ማስጀመር፣ ለወሊድ ሲደርሱ በጤና ጣቢያ ብቻ እንዲወልዱ የሚያስችል የውል ስምምነት ከነፍሰ ጡር እናቶች ጋር ሊፈራረሙ እንደሚገባ ያሳስበዋል። ከዚሁ ጋር ተያይዞ የእናቶች ማቆያ ክፍሎች ምቹ ከማድረግ አንጻር በልዩ ትኩረት ሊሰራ እንደሚገባ የጽሕፈት ቤት ኃላፊው ጠቅመዋል። የወረዳው ዋና አስተዳዳሪ የሆኑት አቶ ታምሩ ምሩ ባስተላለፉት መልእክት የጤና ሴክተሩ የወባ ወረርሽኝ ለመከላከል በተደረገው ዘመቻ ያሳየውን ርብርብ በሌሎች ፕሮግራሞች በመደገፍ ጤናው የተጠበቀ ዜጋ እንዲፈጠር በትኩረት ሊሰራ እንደሚገባ በማመላከት ላሳዩት ቁርጠኝነት በወረዳው መንግስት ምስጋናቸውን አቅርበዋል። ተቋሙ በሪፖርቱ ክፍተት ብሎ ያስቀመጣቸውን ጉድለቶች ለመለየትና አቅዶ ለተግባራዊነቱ በመትጋት የተሻለ ውጤት ማስመዝገብ ይገባልን ብሏል። አቶ ታምሩ በየጤና ተቋማቱ የሚታየው የመድኃኒት እጥረት ለመቅረፍ የወረዳው መንግስት በየወቅቱ መፍትሄ አቅጣጫዎችን እያስቀመጠ እንደሚገኝ የጠቆመው ዋና አስተዳዳሪው በየጤና ጣቢያው ከሚስተዋሉ የመድኃኒት ስርጭት ፍትሐዊነትና ግልጸኝነት አንጻር የጤና ጥበቃ ጽሕፈት ቤት ሊፈትሽ እንደሚገባ አቅጣጫ አስቀምጠዋል። በመድረኩ ማጠቃለያ የወባ ወረርሽኝ መከላከያ ዘመቻ በወቅቱ ከፍተኛ አስተዋጽኦ ላበረከቱ ተቋማት ምስጋና ሰርቲፊኬት በመስጠት መድረኩ ተቋጭቷል። የወባ በሽታን የመከላከል ስራ ይበልጥ ሊጠናከር እንደሚገባ የጠሎ ወረዳ ነዋሪዎች ተናገሩ። የወረዳው ጤና ጥበቃ ጽሕፈት ቤት ከመድኃኒት አጠቃቀምና ከቅድመ መከላከል ስራዎች ጋር ተያይዞ በህብረተሰቡ ዘንድ የሚስተዋለው የተዛባ አመለካከት መቀረፍ እንዳለበት አሳስቧል። የጠሎ ወረዳ ነዋሪዎች የወባ በሽታ ባልተለመደ መልኩ አሁን ላይ በሁሉም ቦታዎች ተስፋፍቶ በህብረተሰቡ ጤና ላይ ጉዳት እያደረሰ መሆኑን ነው የሚናገሩት። የበሽታው መስፋፋት እያስከተለ ያለው ማህበራዊና ኢኮኖሚያዊ ጫና ከፍተኛ መሆኑን ገልጿል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ደንን ለመጠበቅ በሚደረገው ጥረት ውስጥ የሚስተዋሉ ጉድለቶችን ለማረም በቅንጅት መስራት እንደሚገባ የገዋታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። የአሳታፊ የደን አስተዳደርና የደን ገጸ ምድር ልማት ቴክኒካል ኮሚቴ ማቋቋሚያ ሰነድ ላይ ለባለድርሻ አካላት በወረዳ ቆንዳ ከተማ ስልጠና ተሰጥቷል። ከወረዳ መንግስት ኮሙኒኬሽን ለተገኘ ዘገባ ቤቴሌም መምሩ ስልጠናው በተፈጥሮና በብዝሃ ሕይወት ጥበቃ ላይ በሚሰራው ናቡ በተሰኘው መንግስታዊ ባልሆነ ድርጅት ነው የተሰጠው። በካፋ ዞን የድርጅቱ ባለሙያ በሆኑት አቶ አየነው መኩንን አሳታፊነት የደን አስተዳደር ምንነትን፣ የደን ገጸ ምድር ልማትን፣ የአሳታፊ ደን አስተዳደርና የቴክኒካል ኮሚቴ የማዋቀር አስፈላጊነትን በተመለከተ በቀረቡት ሀሳቦች ላይ ውይይት መደረጉን የወረዳው መንግስት ኮሙኒኬሽን ዘገባ ያመለክታል። የወረዳው አስተዳደር ጽሕፈት ቤት ተወካይ አቶ ዮሐንስ ወልዴ የደን ሀብት በየጊዜው እየተመናመነ መምጣቱ ከፍተኛ ሙቀት እንዲከሰት ማድረጉን ገልጸው
ለመፍትሄው መስራት ይገባልን ብለዋል። ደን በጎርፍና በሌሎች ምክንያቶች አፈር እንዳይሸረሸር በማድረግ መሬት ወደ ምድረ በዳነት እንዳይቀየር የላቀ አስተዋጽኦ እንዳለውም በዚሁ ጊዜ ገልጸዋል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የተፈጥሮ ሀብት ዘርፍ ኃላፊ አቶ ታፈሰ ወልደ ሚካኤል በበኩላቸው በአየር ንብረት ለውጥ ምክንያት በመላው ዓለም የሰው ልጆች ህይወት እየተመሰቃቀለ መሆኑን አስታውሰዋል። በወረዳው የደን ሀብትን ለመጠበቅ እየተደረገ ያለው ጥረት የሚመሰገን ቢሆንም በጥቃቅን ጉድለቶች ምክንያት አሁንም በደኖች ላይ አደጋ እየደረሰ መሆኑን አስረድተዋል። ከአየር ንብረት ለውጥ መንስኤዎች መካከል አንዱ የደን መጨፍጨፍ መሆኑን ጠቁመው ሰዎች እርሻን ለማስፋፋት የእንጨት ውጤቶችን ለማዘጋጀት ቤት ለመገንባት ለማገዶና ለመሳሰሉት አገልግሎቶች ሲሉ ደንን ይጨፈጭፋሉ ብለዋል። የመድረኩ ተሳታፊ የሆኑና በደን ጥበቃ የተሰማሩ ማህበራትና የዘርፉ ባለሙያዎች የተቀናጀ አሰራር ባለመኖሩ መስራት የሚገባቸውን ያህል መስራት እንዳልቻሉም ተናግረዋል። የጥበቃ ትጥቅ ባለመኖሩ ጥበቃቸው የጎላ ለውጥ ማምጣት እንዳልቻለም የገለጹት አስተያየት ሰጪዎቹ በተለይም የተበከለ አየርን በመቆጣጠር ረገድ ከፍተኛ ጠቀሜታ ያለው ረግረጋማ ቦታዎች ላይ ከብቶችን መልቀቅ በስፋት የሚስተዋል ተግባር እንደሆነ አመላክተዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የከተማ ልማትና ኮንስትራክሽን ቢሮ የ2016 በጀት ዓመት አፈጻጸም ግምገማና የ2017 መሪ ዕቅድ ላይ የሴክተር ጉባኤ አካሄደ። ሲሆን ታደለ ከክልሉ መንግስት ኮሚኒኬሽን የተገኘውን ዘገባ ታቀርባለች። በዚሁ መድረክ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ ኢንጂነር የማታ አለም ቸኮል በክልሉ የከተማ ነዋሪ ቁጥር በፍጥነት እያደገ መምጣቱንና እንደ ሀገር 5.4% እያደገ መሆኑን በማንሳት የከተሞች እድገት የህዝብን እድገትና ፍላጎት ታሳቢ ያደረገ አለመሆኑንም ተናግረዋል። አክለውም የ2016 በጀት ዓመት ለተለያዩ አገልግሎት የሚውል 980 ሄክታር የከተማ መሬትን ለማዘጋጀት ታቅዶ 10,017 ማዘጋጀት መቻሉንና ከተዘጋጀው መሬት ውስጥ 500 ሄክታር ለተለያዩ አገልግሎት ማስተላለፍ ከታቀደው 508.1 ሄክታር መተላለፉንም አንስተዋል። ሳይፈቀዱ የተያዙ ይዞታዎችን ስርዓት ለማስያዝ በወጣው ደንብና መመሪያ መሰረት 32600 ይዞታዎችን የመመዝገብ ስራዎች እየተሰሩ ሲሆን ከዚህም ውስጥ 3600 ብቻ እስካሁን የፕላን ስምምነት ያላቸው ተለይቶ ህጋዊ እንዲሆኑ መደረጉንና ከዚህም ከ44 ሚሊዮን ብር በላይ ገቢ ማግኘት መቻሉን ያነሱት ኃላፊው ቀሪውን እስከ መስከረም ለማጠናቀቅ በትኩረት እንደሚሰራ ገልጸዋል። በከተሞች የመሰረተ ልማት ግንባታን በተመለከተ በበጀት ዓመቱ ከላይ እስከ ታችኛው መዋቅር በመንግስት በህዝብና በባለድርሻ አካላት በተገኘው ሀብት ድጋፍ የ1015.16 ኪሎ ሜትር የጠጠር መንገድ 2.435 ኪሎ ሜትር ኮብልስቶን 16 ኪሎ ሜትር የውሃ ማፍሰሻ ዲሽቦኢ ግንባታ 27 አነስተኛ ድልድይ ካንበር የ53 ኪሎ ሜትር የመንገድ መብራት ዝርጋታ 60 ኪሎ ሜትር የውሃ መስመር ዝርጋታ የተከናወነ መሆኑንም ገልጸዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት እንደ ሀገር የተጀመረው የኮሪደር ልማት ስራዎች በክልላችን በቦንጋና በሚዛን አማን ከተሞች መጀመሩን አበረታች መሆናቸውንም የተናገሩት ኢንጂነር የማታ አለም ከተጀመሩ ፕሮጀክቶች በጊዜ ለማጠናቀቅ በትጋት መስራት እንደሚፈልግ አሳስበዋል። በአጠቃላይ በሴክተር የተሰሩ ስራዎች አበረታች ቢሆኑም ከህዝብ ቁጥር እድገትና ከተሞቹ መልማት ካለባቸው ውዝፍ ችግርና የመልካም ፍላጎት አንጻር በትኩረት መስራት እንዳለባቸው ኢንጂነር የማታ አለም አሳስበዋል። በመድረኩ የ2016 በጀት ዓመት እቅድ አፈጻጸም ሪፖርትና የ2017 በጀት ዓመት ጠቋሚ እቅድ በአቶ ኬሮ አበበ የቢሮ እቅድና በጀት ዝግጅት ክትትልና ግምገማ ዳይሬክተር ለተሳታፊዎች የቀረበ ሲሆን በጉባኤው ላይ የክልሉ ከተማ ልማትና ኮንስትራክሽን ቢሮና የተጠሪ ተቋማት ኃላፊዎች፣ ባለሙያዎች፣ የዞኑ መምሪያ ኃላፊዎች፣ የከተማ ከንቲባዎች እንዲሁም ሌሎች ባለድርሻ አካላት ተሳትፈዋል። ታላቁ የኢትዮጵያ ህዳሴ ግድብ በራስ የመተማመን ማሳያ ብሔራዊ ሐውልት ነው ተባለ። ይህ ግድብ ከ10 ዓመታት በላይ የተካሄደውን ሀገራዊ ጥረት ማጠናቀቂያ ከማሳየቱም በላይ ኢትዮጵያ በውጫዊ ድጋፍ ሳትደገፍ መጠነ ሰፊ የመሰረተ ልማት ስራዎችን ለመስራትና ለማጠናቀቅ ያላትን አቅም የሚያሳይ መሆኑም ተገልጿል። ዘገባ የኢትዮጵያ ፕሬስ ድርጅት ነው። ሳሙኤል ቆጭቶ
ኢትዮጵያውያን በራሳቸው አቅም የገነቡት የአባይ ግድብ 3ኛና 4ኛ ተርባይኖች ስራ መጀመራቸውንና ሌሎች ዩኒቶች በተቀመጠላቸው እቅድ መሰረት በመከናወን ላይ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን መግለጻቸው ይታወሳል። ጠቅላይ ሚኒስትሩ የአባይ ግድብን ወቅታዊ ሁኔታን አስመልክቶ ሰሞኑን በሰጡት ማብራሪያ እንደ ሀገር ያለንን ሀብት በመሰብሰብና ዜጎች ያላቸውን አውጥተው የአባይ ግድብን መስራት ተችሏል ተብሏል። በተቃራኒው ደግሞ ሌሎች ያላቸውን ሀብትና ጊዜ አውጥተው ዓለም አቀፍ ጫና ለመፍጠርና በሀገር ውስጥ ለማስታጠቅ ሀብት መድበው የሚሰሩ መኖራቸውንም ገልጸዋል። በዚህ ውጣ ውረድ ግን የአባይ ግድብ አስደማሚ በሆነ ሁኔታ ውሃ ይዟል ያሉት ጠቅላይ ሚኒስትሩ ኢትዮጵያውያን ከወትሮ በተለየ መንገድ መደማመጥ፣ መናበብ፣ ለጋራ ዓላማ አብሮ መቆም፣ ባላቸው ጉልበትና ገንዘብ ሁሉ ጭምር መተባበራቸው አስፈላጊ መሆኑን ጠቅሷል። የአባይ ጉዳይ የኢትዮጵያ ተሟጋች የሆኑት ኡስታዝ ጀማል በበኩላቸው ኢትዮጵያውያን በእንደዚህ አይነት ፈታኝ ሁኔታዎች ውስጥ አባይ ግድብን በመገንባት ብቃቷ ላይ ትልቅ ትምህርት አገኝታለች ብለው በዲፕሎማሲያዊና በኢኮኖሚያዊ ጫናዎች ፕሮጀክቱን ለማደናቀፍ የውጭ ሙከራዎች ቢደረጉም ግድቡን ለመገንባት ያቆማት ኃይል እንደሌለ አስታውቋል። ከዚህም በላይ የአባይ ግድብ የቴክኒክና የምህንድስና ስኬት ብቻ ሳይሆን በአፍሪካ ውስጥ ትላልቅ ፕሮጀክቶች በውጭ እርዳታ ላይ መደገፍ አለባቸው የሚለውን ሀሳብ የሚቀይር ነውም ብለዋል። የግድቡ መጠናቀቅ ለቀጣይ ፕሮጀክቶች መነሳሳት በቁርጠኝነትና በአንድነት ትልቅ ድሎች ማስመዝገብ እንደሚቻል ለማስታወስ ያገለግላል ያሉት ኡስታዝ ጀማል ሀገሪቱ ዓለም አቀፍ መሰናክሎችን በማለፍ ራሷን የምትችል እድገት ለማምጣት የሚያስችል እቅድ እንዳላትም ጠቅሰዋል። ከአባይ ግድብ ስኬት የተገኘው መነቃቃት ወደ ቀጣይ የመሰረተ ልማት እድገቶችና የመላው ኢትዮጵያውያን ኑሮ ደረጃ እንዲሸጋገር መንግስትና ሕዝብ በጋራ መረባረብ እንዳለባቸውም አስገንዝበዋል። ይህ ትልቁ የልማት ስራ ለኢትዮጵያ የሚጠቅም ለጋራ አጀንዳ ትልቅ ቦታ መስጠትን የሚያሳይ በመሆኑ ሌሎች ይህንን ትልቅ አጀንዳችንን ሊሸረሽሩብን የሚችሉ ማንኛውም ጥያቄዎችን ወደ ጎን በመተው ችግሮች የሚፈቱበትን አግባብ መፍጠር ያስፈልጋል ተብሏል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት የኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ